አንቻገር እንዲነሽ አረንዲነሽ አንቺዬ እንደምነሽ በዓለም ዙሪያ መጠሪያ አንቺው ነሽ የኔ ሕይወት ስጋና ደሜ ነሽ ስጋና ደሜ እሺ እናመሰግናለን ኢሳያስ ያደረከውን ነገር ንገረን የመጀመሪያው የቴዲ ታደሰ ዘፈን ነው ከሱ አረንዲነሽ የሚለው መጀመሪያው በሜጀር ለመጫወት ሰራውት በመቀጠል ወደ ዲያቶኒካዊ ስሜት ሲነካ ደግሞ ወደ ማይነር ውስጥ የሚገባል ከዛ ቀጥሎ ወደ የማሪቱ ዘፈን አምባሰል ከዛ የባህሩ ቃኝን አምባሰል ላይ ተጫወትኩት እጅግ ለኔ ቃላት ያጥረኛል አንተ የለቱ ምርጥ ኮከብ ድምጻይ ነህ ጥሩ ነገር ስላሰማህን በጣም እኛም እናመሰግናለን አንድ ጊዜ ሶፊ ሲናገር ሰማው ነበር ዝም ብለ ውድድር ሲባል ዝም ብለ ከቤት ነበር ተመጣው ዛሬ ግን በደንብ መዘጋጀትን የሚያሳየው ካለባበስ ከቁጥጥር ከዜማዎቹ አንተ ብዙ ሀብት ነው ያለ አንተ ውስጥ የማየው ነገሮች ብትፈልግ የሴት ዘፈን መስፈን ትችላለህ ብትፈልግ ትልልቅ አንጋፋዎቹ መስፈን ትችላለህ ብትፈልግ በዚህ ዘመን ያሉት መስፈን ትችላለህና አንተ ጋር ብዙ ሀብት አለ እንደፈለክ ማድረግ ትችላለህ ስለዚህ በዚህ ችሎታ የፈለክበት ቦታ ላይ መድረስ ትችላለህ ኢሳያስ እኔም በጣም ደስ ብሎኛል
ደስ ያለኝ ነገር ምንድነው ዛሬ በጣም ብዙ ወጣት ድምፃውያን አግኝተናል። በእውነት በጣም ነው ደስ ያለኝ። በጣም ብዙ እንግዲህ ታልፋለህ ብዬ አስባለሁ። ካላለፍክም ግን እንዳልኩ ስራ አለ። እኔም ከጓደኞቼ የተለየ አስተያየት የለኝም። በጣም ነው የደነቀኝ። ለምን ብትለኝ በእርግጥ እንዳንተው ብዙ ኃይል ስጦታ ያላቸው ልጆች ዛሬ አይተናል። ያንተን ግን አንድ እንደ አንጎራጓሪ ያለምንም መሳሪያ በራስህ ድምጽ ብቻ ያለህን ችሎታ አሳይተህናል። ሁለተኛ ደግሞ የሙዚቀኞቹም ቦታ እንዳለ ሆኖ ከነሱ በላይ መሆንህን አይቻለሁኝ። አንተ እነሱን ዶሚኔት አድርገሃል። እንዴት እንደሰሙ አላቅም። ሁሉም እንደዚህ እኔ ደግሞ በምን አይነት ጆሮም እንደሰማው አላቅም። ኃይለኛ የሆነ የቅኝት መንሸራተት ሪትም ሳይጠብቁ የመስራት አሁን ያየሁት ራሱን ነገር ነው ምነግርህ። ድምጽህ ሲቀጥን አያምርም፣ ሲወፍር አያምርም ብልህ እኔስ አምራለሁ። እኔ ራሴ እኔስ ያምርብኛል እንደሱ ብል እስከ ዛሬ ድረስ ብዙዎቻችሁም ዛሬ ደግሞ የተሰጣችሁን ይሄንን ራሱ ቻሌንጁን በደንብ ነው የተጠቀማችሁበትና ያንተም በጣም የሚያስደስት ነበረ። ያው ተመልካቹ ገልጾልሃል። ግን አሁንም ግን ጥንቃቄ ግን አድርግ። ምክንያቱም ውድድር ማለት እንደ ዛሬ ነው እንጂ ውድድር ማለት እስከ ዛሬ እንደመጣው አይደለም። አብርሃም ለምንድን ነው ቆሞ ያላጨበጨበው የሚለውን ማብራሪያ ይስጣል። እሺ አይ እኔ ዛሬ በደንበኛ ተቀብቼ ነው የመጣሁት። በፍጹም ላለመነሳት ራሴ ላይ ቆርጬ ነው በምንም ብሞት አልነሳም ብዬ ከራሴ ጋር ስሜት ጋር ነው። ምክንያቱም ሁሉ ጊዜ ፍንጥር እያልኩ እየተነሳው እያስነሱኝ በተለይ የተወሰኑ ተወዳዳሪዎች ያያዝና መሰግናለሁ።